ጓደኛሞች ናቸውና ያው የሚያበላሽ ጓደኛ ደግሞ አይጠፋም። እነሱ ይቅማሉ፣ እሱ አይቅም። ጓደኞቹ ደግሞ እነሱ ናቸው። አረ ቃምክ በቃ ጭንቅላትህ በጣም ማይንድድ ይሆናል ምናምን ይሉታል። አረ ይሄ ነገር አለና ቅሞም ማያውቀውን በዚህም ብሎ መረቀና መጥቶ ሽንት ልሽና ብሎ አሉ። ሽንት ቤት ገብቶ ሲወጣ ጭንቅላቱ ቁርጭምጭሚቱ ጋር ነው እንዲህ ጎብጦ ወጣ። ምን ሆነ ነው አንተ ቀና በል ይሉታል ጓደኞቹ። አረ ቀና ማለት አቃተኝ፣ እዚህ ጋር ሰረብለሜና ስፓይናል ኮርድ ሳይሰበር አይቀርም ማለት ኧረ ምናምን እንዲሁ እንዳላፋፍሰው ሐኪም ቤት ዶክተሩ ጋር ያስገቡታል። ዶክተሩ ጋር እንደገባ ወዲያው በሰከንድ ቀና ብሎ ወጣ። ከዛ እንዲህ ምን ቢያሞ ነው እንደዚህ ቶሎ የተሻለው ምናምን አሉና ዶክተሩ ምናምን አብሮት የመጣ ሰው አለ። ያኛውን መርቁናል። አዎ ና ምን እያደረጋችሁ ነበር አለ ዶክተር። አረ ምንም ቁጭ ብለን እየቃምን ነበር የመጀመሪያው ስለሆነ ምናምን ሲል አለ ዶክተሩ። መርቅኑ ነው። እንዴት ዶክተር ምን ይሆናል? ለካ ሽንቱን ከሸና በኋላ በምርቀና የሸሚዙን ቁልፍ ሱሪ ላይ ቆልፎት ነው ያለው።